እነዚህን 15 የዩቲዩብ ሐሳቦች ደግሞ ልጆችን ብትጠቀሙ እጅግ ከምትጠብቁት በላይ ብዙ ገንዘቦችን በዩቲዩብ እንድትሰሩ ዩቲዩብ መንገዱን ይከፍትላችኋል። እነዚህን ብቻ በመጠቀም እጅግ በጣም ብዙ ሺህ ክሬተሮች ብዙ ገንዘቦችን ከዩቲዩብ ሜክ እያደረጉ ነው። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ብሩክ ጌታቸው ነኝ። ዛሬ ደግሞ በጣም ቤስት በሚለው በፓርት 2 ቪዲዮ ተመልሻለሁኝ። አብራችሁን ቆይ። ወደ ቪዲዮ ከመሄዴ በፊት ሰብስክራይብ እና ላይክ ማድረጋችሁን አረጋግጡልኝ። ይህን ቪዲዮ በሶስት ምድብ ከፍዬ የሰራሁላችሁ ሲሆን ምድብ ሀ፣ ምድብ ለ እና ምድብ ሐመርሃ ብዬ የከፈልኩላችሁ ይሆናል። ምድብ ሀም ለም ሐመርሃም ላይ የምታገኟቸው በጣም ቤስት የሚባሉ ሲሆን ነገር ግን በዩቲዩብ ላይ ከተቀመጡት በጣም ምርጦቹ ሀ ላይ ታገኙታላችሁ፣ መካከለኞቹ ደግሞ ለ ላይ ታገኙታላችሁ። በመጨረሻም ደግሞ ብዙም አይደሉም ለክፉ አይሰጡም የሚባሉትን ደግሞ ሐመርሃ ላይ ታገኙታላችሁ ማለት ነው። የመጀመሪያው የምድብ ሀ መክፈቻ የሆነው ፋይናንስ እና ኢንቨስትመንት ነው። በፋይናንስ እና ኢንቨስትመንት ላይ እጅግ ከምትጠብቁት በላይ ብዙ ሺህ ዶላሮችን ሜክ እንድታደርጉ መንገዱን ይከፍታል። የእውነቴን ነው። ብዙ ገንዘቦችን ሜክ እንድታደርጉ ያደርጋል። ይህኛው የኒች አይነት ልክ እንደ ስቶኮችን፣ ክሪፕቶችን፣ ሴቪንግ ማኒ፣ ሳይድ ሀስሎችን አይነት ስትነጋገሩ ወይም ደግሞ በዚህ ጉዳይ ላይ ፕሬዘንት ስታደርጉ ለዩቲዩብ ማለት ነው በአንድ ሺህ ቪው ከ15 እስከ 40 ዶላር ድረስ እንድትሰሩ ዩቲዩብ እድሉን ያመቻችላችኋል ማለት ነው። በመቀጠል ይሄኛው የፋይናንስ እና ኢንቨስትመንትን ኤግዛምፕል ስጠቅስላችሁ የመጀመሪያው ግራሃም ስቴፈን ሲሆን ሁለተኛው አድሬ ጂክ ነው። ይቅርታ ፕሮናውንስ ሳረግ ተሳስቼ ከሆነ ስሙን እዚህ ጋር አስቀምጥላችኋለሁ። ሶስተኛው ደግሞ ሜክ ሄቨን ነው። እነዚህ ሶስት ክሬተሮች ወይም ደግሞ ዩቲዩበሮች እጅግ ከምትጠብቁት በላይ ብዙ ዶላሮችን በዩቲዩብ ሜክ ማድረግ ችሏል። በሁለተኛነት የሚጠቀሰው ደግሞ ሜክ መኒ ኦንላይን ሲሆን ልክ እንደ ፍሪላንሲንግ፣ ዩቲዩብ ቲፕስ፣ ኦንላይን ቢዝነስን ስትነጋገሩ ወይም ፕሬዘንት ስታደርጉ ከዩቲዩብ ከ10 እስከ 30 ዶላር ሜክ ታደርጋላችሁ ማለት ነው። በአንድ ሺህ ቪው ማለት ነው። እንዳትሳሳቱ፣ እዚህ ጋር የምነግራችሁ የዶላር መጠን በአንድ ሺህ ቪው ነው የምታገኙት ማለት ነው። ለዚህም ኒሽ ለምሳሌነት የምጠቅሳቸው ክሬተሮች የመጀመሪያው ዳን ሎክ ነው፣ ሁለተኛው ቲንክ ሚዲያ ነው፣ ሶስተኛው ደግሞ ጆርዳን ፕላተን ነው። እነዚህ ሶስት ክሬተሮች ለምሳሌነት ከብዙ ሺህ ክሬተሮች መርጬ አስቀምጬላችኋለሁ ማለት ነው። በመቀጠል ሶስተኛ ላይ የምናገኘው ቴክኖሎጂን ኤንድ ኤአይ ነው። እጅግ ከምትጠብቁት በላይ ብዙ ገንዘቦችን ሜክ እንድታደርጉ የሚያደርገው ይሄኛው የኒች አይነት ነው። ምክንያቱም አሁን ላይ በጣም ብዙ የኤአይ አፕሊኬሽኖች እየወጡ ወይም ደግሞ ክሬት እየተደረጉ ይገኛሉ አይደለ? እነዛ ሰዎች ክሬት የሚያደርጓቸውን የኤአይ አይነቶች እንዲተዋወቁላቸው በእናንተ ቪዲዮ ላይ ፕሮሞት ለማድረግ የመጀመሪያው ነገር የእናንተ ቪዲዮ ወይም ደግሞ እናንተ የምትሰሩት ኒች አብዛኛው ጊዜ ስለ ቴክኖሎጂ እና ስለ ኤአይ መሆን አለበት። እነዚህ ነገሮች ላይ የምትሰሩ ከሆነ የኤአይ አፕሊኬሽን ያላችሁ ሰዎች እናንተ ቪዲዮ ላይ መጥተው ቪዲዮአቸውን ያስተዋውቁና ለእናንተ ከ8 እስከ 25 ዶላር ድረስ ሜክ እንድታደርጉ ያግዛችኋል ማለት ነው። ለምሳሌ ልክ እንደ ኤአይ ቱል አፖችን እና ሶፍትዌር ሪቪው ስታደርጉ ነው ይሄኛው የቴክኖሎጂ ኤንድ ኤአይን ኒች ተቀላቀላችሁ ወይም ደግሞ እዚህ ውስጥ ናችሁ የምትባሉት ማለት ነው። ለዚህ ኒች ወይም ደግሞ ሐሳብ ወይም ክሬቲቭ አይዲያ ቤስት ናቸው ወይም ደግሞ በቂ ናቸው የምላቸው ወይም ምሳሌ ናቸው የምላቸው ክሬተሮች የመጀመሪያው ማርከስ ብራውንሊ ነው፣ ሁለተኛው ማት ወልፍ ነው፣ ሶስተኛው ደግሞ ፊውቸር ቱል ናቸው። እነዚህ ሶስት ቻናሎች ወይም ደግሞ ክሬተሮች እጅግ ከምትጠብቁት በላይ ብዙ ሺህ ገንዘቦችን ሜክ እያደረጉ ይገኛሉ ማለት ነው። ቀጣዩና አራተኛው ዲጂታል ማርኬቲንግ ነው። እጅግ ከምትጠብቁት በላይ በሀገራችንም ሆነ ከሀገራችን ውጪ ብዙ ክሬተሮች አሉ። ነገር ግን ይሄኛው ኮንሰፕት ወይም ደግሞ ይሄኛው ኮንተንት በሀገራችን ብዙም አይደለም፣ ጥቂት ክሬተሮች ብቻ ናቸው በዚህ ዙሪያ ላይ ሲሰሩ ያየሁት። ልክ እንደ ሰርች ኢንጂን ኦፕቲማይዜሽን፣ አድስ፣ ይሄ ፌስቡክ አድስ ሊሆን ይችላል፣ ጉግል አድስ ከሁለት አንዱ፣ ወይም ደግሞ ለሶሻል ሚዲያ ግሮዚንግ አይነት ነገሮች በዩቲዩብ ላይ ስትነጋገሩ ወይም ደግሞ ለዩቲዩብ ፕሬዘንት ስታደርጉ ከዩቲዩብ ከ10 እስከ 28 ዶላር ድረስ የሚሆኑት ሜክ ታደርጋላችሁ ማለት ነው። ለነዚህም ከሀገራችንም ሆነ ከሀገራችሁ ውጪ ያሉ ክሬተሮች ለምሳሌነት የጠቀስኳቸው አሉ። የመጀመሪያው ኔል ፓተል ነው፣ ሁለተኛው ብሬን ዲር ነው፣ ሶስተኛው ደግሞ ሀብ ስፖት ከውጪ ወይም ደግሞ ከሀገራችሁ ውጪ ካሉ ክሬተሮች ጠቅሼላችኋለሁ ማለት ነው። ከሀገራችን ደግሞ እንደ ዮናስ ሞና ጆኤል ጠላርጌ አይነት ክሬተሮች በዲጂታል ማርኬቲንግ ላይ ወይም ደግሞ ዲጂታል ማርኬቲንግ እንዴት እንደሚሰራ ሶሻል ሚዲያ ግሮዝ እንደዚህ አይነት ነገሮችን የሚናገሩ ክሬተሮች አሉ ማለት ነው። አላቅም እኔ ከነዚህ ሁለት ውጪ ሌላ ስለማላቅ ነው ሁለቱን የጠቀስኩላችሁ ማለት ነው። ቀጣዩና አምስተኛው ኒች ወይም ደግሞ ሐሳብ ኤዱኬሽን ኤንድ ቲዩቶሪያል ነው። በዚህኛው ኒች ላይ እጅግ በጣም ብዙ የምንላቸው ክሬተሮች በሀገራችንም እየሰሩበት ይገኛሉ፣ ብዙ ገንዘቦችን ሜክ እያደረጉበት ይገኛሉ። ልክ እንደ ሃው ቱ ስኪል ኤክስፕላኔሽን ያጠቃለለ ንግግሮች ወይም ደግሞ ፕሬዘንቶችን ሲያደርጉ ዩቲዩብ በአጠቃላይ ለነሱ ከ5 እስከ 20 ዶላር ድረስ ይከፍላቸዋል ማለት ነው። ሁሉንም የምጠቅስላችሁን የክሬተሮች አካውንት ዲስክሪፕሽን ላይ ስለማስቀምጥላችሁ እዛ ላይ ገብታችሁ እዩዋቸው። ሁለተኛው ኤግዛምፕል ደግሞ ቴድ ኢዲ ነው፣ ሶስተኛው ፍሪ ኮድ ካምፔን ነው። እነዚህ ክሬተሮች በዩቲዩብ እጅግ በጣም ብዙ ገንዘቦችን ሜክ እንዲያደርጉ ያግዛችኋል ማለት ነው። ምድባን በዚህ መልኩ ጨረስን። ነገር ግን
እስካሁን ድረስ ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ እና ላይክ አድርጋችሁ ወደ ቀጣዩ ምድብ እንሂድ ማለት ነው። 3 ሰከንድ ልስጣችሁ። ኦኬ ሰብስክራይብ እንዳደረጋችሁ አልጠራጠርም። ወደ ላይ እንሂድ። ከምድብ ላይ የምንጠቅሳቸው ደግሞ የመጀመሪያው ሄልዝ ኤንድ ፊትነስ ሲሆን ስለ ጤና አጠባበቅ ክብደት እንዴት ይቀንሳል ወይም ደግሞ ስፖርቶችን ወይም ኒውትሪሽኖችን እንዴት እንጠቀማለን የሚለው ስትነጋገሩ ከዩቲዩብ ከ6 እስከ 18 ዶላር ድረስ በ1000 ቪው ሜክ ታደርጋላችሁ ማለት ነው። ለምሳሌ ያህል አትሌን ኤክስ፣ ዶክተር ማይክ፣ ጀርሚ ቴር እነዚህ ለምሳሌ ያህል የተጠቀሱ ዩቲዩበሮች ናቸው ወይም ደግሞ ክሬተሮች ናቸው ማለት ነው። ሰባተኛው ኒች ደግሞ ሪል ስቴት ነው። ሪል ስቴት ላይ አብዛኞቻችን እንደ ኒች እንኳን ባንይዘውም ነገር ግን እንደ ፕሮፐርቲ ቲፕስ ሃውስ ቱር ስናደርግ በ1000 ቪው ከ15 እስከ 35 ዶላር ድረስ ዩቲዩብ ለኛ ይከፍለናል ማለት ነው። ለምሳሌነት ከምጠቅሳቸው የመጀመሪያው ሪያን ሰርሃት ሲሆን ሁለተኛው ግራሃም ስቴፈን ነው፣ ሶስተኛው ሚት ኬቨን ነው። እነዚህኞቹ ከብዙዎቹ በጥቂቶች ውስጥ ይጠቀሳሉ ማለት ነው። እዚህ ጋር የጠቀስኩት ግራሃም ስቴፈን መጀመሪያ ላይ ወይም በፋይናንስ ኤንድ ኢንቨስትመንት ላይ ጠቅሼው ነበረ። በዚህኛው ኒች ላይ ይገኝበታል። እነዚህኞቹ ክሬተሮች ብዙ ሺህ ዶላሮችን ሜክ ማድረግ ይችላሉ ማለት ነው። ስለዚህ አስተውሉ፣ ብዙ ገንዘቦችን ሜክ የምታደርጉ ከሆነ የምትመርጡት ኒች ወሳኝነት ወይም ደግሞ ኃላፊነቱን ይወስዳል ወይም ትልቁ ድርሻ ነው ማለት ነው። ቀጣዩና ስምንተኛው ደግሞ ቢዝነስ ኤንድ ኢንተርፕረነርሺፕ ነው። ሰክሰስ ስቶሪዎችን ስታሳዩ ሊሆን ይችላል ስትናገሩ ወይም ደግሞ ስለዛ ኒች ስትሰሩ በ1000 ቪው ከ10 እስከ 30 ዶላር ድረስ ይከፍላችኋል ወይም ደግሞ ፔድ ያደርጋችኋል ማለት ነው። ለምሳሌነትም ከተቀመጡት ውስጥ ቫሉቲንመንት፣ አሌክስ ሆርሞዚ እና ዋይ ኮምቢኔተር ከብዙዎቹ በጥቂቶቹ ይጠቀሳሉ ማለት ነው። ቀጣዩና ዘጠነኛው ደግሞ ሌክዠሪ ኤንድ ላይፍ ስታይል ነው። ልክ እንደ ውድ መኪኖችን፣ ሰዓቶችን፣ የሀብታም ውሎችን ስታሳዩ ወይም ስናሳይ ከ8 እስከ 25 ዶላሮችን በ1000 ቪው ዩቲዩብ ለኛ ይከፍለናል ማለት ነው። ለምሳሌ ሚስተር ሌክዠሪ፣ አሌክስ ዘሪችስት ከብዙዎቹ ለምሳሌ ያህል ይጠቀሳሉ ማለት ነው። አስረኛው ፕሮዳክት ሪቪው ነው። በዚህኛው ኒች ላይ እጅግ በጣም ብዙ የውጪ ዩቲዩበሮች ወይም ደግሞ ክሬተሮች በሚሊዮን ቪው ራሱ እያላቸው ብዙ ገንዘቦችን ሜክ ሲያደርጉበት አይተናል። ልክ እንደ ጋጀቶችን ልክ እንደ አማዞን ሪቪው ስታደርጉ ከዩቲዩብ በ1000 ቪው ከ6 እስከ 22 ዶላር ድረስ ዩቲዩብ ለኛ ይከፍለናል ወይም ደግሞ ይከፍላችኋል ማለት ነው። ለምሳሌነት ከምንጠቅሳቸው አንቦክስ ቴራፒ፣ ቴክዞን፣ ቬክተር እና ሪቪቴክ ዩኤስኤ ለምሳሌነት ከብዙዎቹ ይጠቀሳሉ ማለት ነው። 11ኛው ላይ ከመግባታችን ወይም ደግሞ ምድብ ብለን ከመጨረሳችን በፊት አሁንም ሰብስክራይብ ማድረጋችሁን አረጋግጡልኝ እና ላይክ አድርጉልኝ። ቴንክ ዩ። 11ኛው ሞቲቬሽን ኤንድ ሰልፍ ኢምፕሩቭመንት ሲሆን በሀገራችን ራሱ በጣም ብዙ ክሬተሮች አይተናል። አዎ ብዙ ክሬተሮች ልክ እንደ ኢንስፓየር ኢትዮጵያ አይነት ክሬተሮች ብዙ ገንዘቦችን ከዩቲዩብ ሜክ እንዲያደርጉ እድሉን አመቻችቶላቸዋል ማለት ነው። ልክ እንደ ስፒች ሲያደርጉ፣ ማይንድሴቶችን ሲያስተምሩ፣ ሰክሰስ ስቶሪዎችን ሲናገሩ ከ3 እስከ 10 ዶላር ድረስ በ1000 ቪው ዩቲዩብ ይከፍላቸዋል ማለት ነው። ለምሳሌ ሞቲቬሽን ሀብ፣ ቤሊየን ስኮት፣ አብሶሉት ሞቲቬሽን ከብዙዎቹ ይጠቀሳሉ። በሀገራችንም ልክ እንደ ኢንስፓይሬሽን ኢትዮጵያ፣ አላይቭ ፖድካስት፣ እንደ መሪ ፖድካስት አይነት ክሬተሮች ለምሳሌነት ይጠቀሳሉ ማለት ነው። 12ኛው ኒች ደግሞ በጣም ዝቅተኛ ገቢ የምታገኙበት ይህኛው ኒች ሲሆን እሱም ጌሚንግ ነው። በጣም ዝቅተኛ ገቢ ነው ያለው ወይም ደግሞ ገንዘብ ነው ያለው። በሀገራችንም ጥቂት የሚባሉ ጌመሮች ሲኖሩ ላይቭ ስትሪም ስታደርጉ ጌሞችን እየተጫወታችሁ ስትፖስቱ ከ1 እስከ 6 ዶላር ድረስ በ1000 ቪው ይከፍላችኋል ማለት ነው። ለምሳሌ ያህል ከሀገራችን ልክ እንደና አብሲኒያ ጌመር አሉ። ወጡቱ ደግሞ ፒው ዳይፓይ የሚባል ክሬተር አለ። ሶስተኛው ድሪም ነው። አራተኛው ደግሞ ሚስተር ቢስት ጌሚንግ ናቸው። እነዚህ ከብዙዎቹ በጥቂቶቹ የምንጠቅሳቸው ክሬተሮች ናቸው ማለት ነው። 13ኛውና በጣም ብዙ ሰው የሚወደው ኢንተርቴይንመንት ኤንድ ሪአክሽን ሲሆን ኮሜዲ፣ ሪአክሽን፣ ሜሞች ሊሆን ይችላሉ። ብቻ በእናንተ ቻናል ላይ ፖስት ማድረግ ስትጀምሩ በጣም ከምትጠብቁት በላይ ትንሽ ገቢ ታገኛላችሁ። ይህም ከ2 እስከ 8 ዶላር ብቻ ነው በ1000 ቪው የምታገኙት ማለት ነው። ለምሳሌ ያህል ከሀገራችን እንደ አሊ ቲዩብ ሊኖር ይችላል፣ አብሬሎ ኤችዲ፣ አውራ ቲዩብ እነዚህ ከሀገራችን ክሬተሮች ሲሆኑ በመቀጠል ደግሞ ከውጪዎቹ ሳይድ ማን አለ፣ ዛኪንግ ከብዙዎቹ በጥቂቶቹ ናቸው ማለት ነው። ምድብ አመርሃንም ልንጨርስ ነው። ሰብስክራይብ ማድረጋችሁን አረጋግጡ። ሌትስ ጎ። 14ኛው ኒች ደግሞ ትራቨል ኤንድ ቭሎግ ነው። ይሄኛው በጣም አሪፍ ኮንተንት ነው ለኔ ማለት ነው። እኔ በጣም የምወደው የክሬቲቭ ቪዲዮ ይሄኛው አንዱ ነው ማለት ነው። ምክንያቱም እንደሆነ ላስረዳችሁ። ሁለት ጥቅም ነው የምታገኙት። የመጀመሪያው ትራቨል ኤጀንሲዎች ይከፍሏችኋል፣ በዛ ላይ ደግሞ ዩቲዩብም ይከፍላችኋል፣ በገንዘብ ትጠቀማላችሁ ማለት ነው። ሁለተኛው ደግሞ ሁለተኛው መንገድ ደግሞ እናንተ ትራቨል ስታደርጉ በዛውም እየተዝናናችሁ ፈታ እያላችሁ ነው
ክሬት የምታደርጉት ማለት ነው ቪዲዮአችሁ ማለት ነው። ስለዚህ የትራቨል ኤንድ ብሎጎች በጣም አሪፍ ነው ማለት ነው። በዚህኛው ኒች የምታገኙት በ1000 ቪው ከ3 እስከ 12 ዶላር ብቻ ነው ማለት ነው። ለምሳሌነት ከምንጠቅሳቸው በሀገራችን ከውጪም ክሬተሮች አሉ። ለምሳሌነት በሀገራችን እንዳልና አቤል ብርሃኑና ጃኒ ይጠቀሳሉ። ከውጪ ደግሞ ግሮቢስኪ ይጠቀሳል ማለት ነው። የመጨረሻውና 15ኛው ኒውስ ኤንድ ፖለቲክስ ሲሆን የዓለም ዜናዎችንና አናሊስቲኮችን በፍጥነት ስታቀርቡ በፍጥነት እንዳትረሱ፣ በፍጥነት ስታቀርቡ ከ2 እስከ 10 ዶላር ድረስ በ1000 ቪው ታገኛላችሁ ማለት ነው። ለምሳሌ ቢቢሲ ኒውስ፣ ቪኦኤክስ እና ዲኢደብሊው ኒውስ ለምሳሌነት ይጠቀሳሉ ማለት ነው። እስካሁን ድረስ በአጠቃላይ 15 ኒቾችን በ3 ከፍዬ አስረድቻችኋለሁ ማለት ነው። የሚጠቅማችሁና የምትወዱትን ለእናንተ የሚመቻችሁን ዩቲዩብ ላይ ገብታችሁ ፖስት ብታደርጉ ብትሰሩበት አሪፍ ነው። ባይዘዌ በጣም ብዙ ሰዎች ከዚህኛው ቀደም ባለው ቪዲዮ ላይ ተናግሬያለሁ። ዩቲዩብን አካብደው ያዩታል፣ እንደ ትልቅ ስራ ያካብዱታል። ነገር ግን ካላችሁ ከስራ ጋር አንድ ላይ ማስኬድ ትችላላችሁ፣ መስራት ትችላላችሁ ማለት ነው። ባይዘዌ የኔን የወንድምነት ምክሬ ልምታናችሁ። ዩቲዩብ ስትሰሩ በአማርኛ ቪዲዮ የምትሰሩ ከሆነ ሙሉ በሙሉ ትከስራላችሁ። ትከስራላችሁ። ምክንያቱም እንደሆነ እንገራችሁ። ኢትዮጵያ ከዩቲዩብ ጋር ምንም አይነት ሪሌሽንሺፕ ስለሌላት እናንተ በዩቲዩብ የምታገኙትን ገንዘብ ኢትዮጵያውያን በሙሉ የሚያዩት ከሆነ ሙሉ ለሙሉ ትከስራላችሁ ማለት ወይም ደግሞ ድካም ነው። ወይም ማስታወቂያ ካላሰራችሁ በስተቀር እናንተ ቻናል ላይ ሙሉ ለሙሉ ድካም ነው የምታገኙት ማለት ነው። ነገር ግን እናንተ የምትሰሩት ቪዲዮ እንግሊዘኛ የደባለቀ ውጪዎች ሊያዩት የሚችሉት የሚፈልጉት አይነት ቪዲዮ ከሰራችሁ እናንተ በጣም ብዙ ሺህ ዶላሮችን ሜክ እንድታደርጉ እድል ይፈጥሩላችኋል። እዚህ ጋር የደረደርኩላችሁ የዶላር አይነቶች ወይም ደግሞ በኒች የምታገኙት የገንዘብ መጠን የሚሰራው ሙሉ ለሙሉ በውጪ ክሬተሮች ነው ማለት ነው። ነገር ግን የሀገራችሁ ክሬተሮች በቪፒኤን እንዲያዩላችሁ በማድረግም ገንዘብ መስራት ትችላላችሁ ማለት ነው። እዚህ ድረስ ከተከታተላችሁኝ አይቀር ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እንድታዩልኝና ለሌሎች ሰዎችም እንድታጋሩልኝ በአክብሮት እጠይቃለሁ። ቅሬታ ካላችሁ ኮሜንት አስቀምጡልኝ። እወዳችኋለሁ።